አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሙዬ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ነይ ምን ታርጊ? ነይ ወዲህ ቢሉ እኮ የገባሽ ነው። ነይ ወዲህ ነይ። እና እንዴት ናችሁ? ደግ ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንግዲህ የምታዩት ረመዳንም እያበቃ ነው። እንግዲህ ሰሙሳም ልጠቀልና አደራጅቻለሁ። ይሄን ደግሞ ፋጢራ ልጠቀልና ለቢዛ አደራጅቻለሁኝ። እና አሁን ይዤ የመጣሁ ምን መሰላችሁ? ካላጥ በጣም ነው። እንግዲህ ላይክ ማየ አቮካዶ ልፈጭላን ነው ማለት ነው። ደግሞ ስፈጭ በጣም ነው የምደነግጠው። ከመለይታ እንደ ሸከይ እና ጠቀም ነው ለልጆቻችሁም ለምንም እንዲሁ ለማንኛውም ራሱ ቲማቲም ብፈጩ ምንም ብፈጩ ጠቀም ነው። ካላጣ ይዛችሁ ተወለውጭ ወግጅ ነው ይውጭ እምቢ አትበይ። እና ካላጥ ይጠቅማችኋል። ይዛችሁ አቅራጣችሁን አሟሉ። ጭራሽ በየሀዝ ብታስገዙ ማለት ነው። በቃ አትወጭም፣ አታልቅሽ። በቃ አታልቅሽ፣ ኧረ አታልቅሽ። እኔ እኮ አነጋገሬ ጓደኛ አንቺ ነሽ። በቃ አታወጭም። ውጭ አላልኩም አውቄ። ሰላም አለይኩም በያቸው፣ ሰላም በያቸው። ይሄ ወዲህ ዙሪና ሰላም ባያቸው። እሷ ቃለ ማጥፋ ነው። ይሄን ቼክማ ይሄው ማማ ይሄውንች ቃለ ማጥፋት ነው። አያት እንጂ ሰላም አለይኩም ባያቸው። ሰላም አለይኩም ባያቸው። መሽቁል እኮ ነው ቃለ ማጥፋ ማለት ነው። በነገራችን ላይ ስቶብ ጀንበል ቶቤ ነበረ ታዲያ ጃርጌ ማለት ነው። በነገራችን ላይ የስቶቡ ከመሬት ነበርና ከውጭ ከጅጃፉ ላይ ነበር የማደርገውና ሁለቱን እጇን እንትን አፍልቼ ሙቅ ውሃ ኑር አድርጌ ጣጥፍቸው ይህን በራዱን ከመሬት አኑሪ ሀቤት ወተት ልበጠብጥላት ግብት ብዬ ሁለት እጇን ሁላ በልቶብኝ በጣም አሟከር ነው ነበር። አልሐምዱሊላህ ሽራለኝ ምንም አልሆነም። እና ያን ያልኩበት ምክንያት ምንድነው? ይሄን የገዛሁት ጣውላ ማለት ነው። አወጥ እንግዲህ ሰላም አለይኩም ባያቸው እስቲ። እና ይሄን ገዝቼ ከዚህ ላይ ያረኩት አሁን ይሄን አደርስበትም ማለት ነው። ይኸው ካላጡና ልንፈጭ ነው። ይኸው እንዴት ደነብጭ ነው ነው ፈጭቼዋለሁ። ያው እንዲህ የምትፈልጉት አድርጋችሁ ቃጣን ማድረግ ትችላላችሁ። እኔ ግን ቃጣን አላረኩትም። ለምን ለህክማዬ የብርት እንዲተል ማለት ነው። በማንካታይ ቆይ እና ጥቅም ነው። እቃ ግዙ። እቃ በጣም ይጠቅማል ማለት ነው። በቃ ይጠቅማል። ጭራሽ የሀገር ቤቱን ይሄን ገዝታችሁ እንትን ብትሉ ብታስኖሩ ለምን ፊሹ ራሱ እንዲህ ልብ እንትን ይላል ማለት ነው። ፊሹ የዚህ ሀገር ፊሽ ሁሉም አሁን አዲስ የሚሰራ ቤት ነው እንጂ 3 ፊሽ ያለው ሁሉም ባለ 2 ፊሽ ነው። እና ይጠቅማችኋል። ግዙ፣ አቅራጥ ግዙ። ነግጧት ይጠቅማችኋል። ለእናንተ ሳትቸገሩ አሁን እንደዚህ ስቶብ የዳቦ መጋገሪያ ምጣድ እመጫት ለሆነ ሰው እሳት አይልም። ለምን እንትን ካለ ማብራት ካለ እንዲልባችሁ ትሰራላችሁ። ማብራት ትበላለ ሰዓት ደግሞ እንትን ትላላችሁ ማለት ነው። ምጣሪያችሁን ትጋግራላችሁ። ስቶባችሁንም ግዙ፣ አቅራጣችሁን አሟሉ ውዶችዬ። ካላጡ ይጠቅማቸዋል። ለልጆቻችሁ ጥቅም ነው። የተለያዩ ነገር ልፍጭና እንትን ልበል ብትሉ ይጠቅማችኋል እላችኋለሁ። እና ሙየንም ላይክ ሸር አድርጉ፣ አበረታቱ እላችኋለሁ። እንግዲህ ረመዷንን ጾመውም ሰግደውም ከሚጠቀሙት ባሮች አላህ ያርገን ኢንሻአላህ።
ሂጅን ሂጅን ዲክ ሀይ እንውጣ ሀይ ሂጅን እንውጣ ዲክ ሀይ ሂጅን